ሰላም እንዴት ናችሁ? ውድ የሪታ ኤኤምቲዩብ ተከታታዮች በያላችሁበት ሰላማችሁ ጤናችሁ ይብዛልኝ። እንደምሰነበታችሁ። ዛሬ ይዤላችሁ የቀረብኩት የሙዝ አስደናቂ የጤና በረከቶችን በተመለከተ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ጠቃሚ መረጃን ታገኛላችሁ። የተለያዩ የሕክምና ባለሙያዎች በጽሁፍ ከሚያስቀምጧቸው ለእናንተ ይጠቅማል የምለውን ይዤላችሁ ቀርባለሁ። ለዚህ ቻናል እንግዳ ከሆናችሁ በቻናሌ ስለ ጤና፣ ስለ ውበት እንዲሁም ምግብ ነክ ስለሆነ ነገር ይዤላችሁ ቀርባለሁ። ሰብስክራይብ በማድረግ እንዲሁም ወደፊት መለቃቸው ቪዲዮዎች እንዲደርሳችሁ የደውሉ ምልክት በመጫን ቤተሰብ እንድትሆኑ በአክብሮት በፍቅር ጋብዛለሁ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሙዝ 3 የተፈጥሮ ስኳሮችን ማለትም ሱክሮስ፣ ፍሩክቶስ እና ግሉኮስን ከፋይበር ጋር አጣምሮ ይዟል። እነዚህ የሰውነታችንን ኃይል ከፍ የማድረግ አስተዋጽኦ አላቸው። በዓለማችን ታላላቅ ስፖርተኞችም ሙዝ በጣም ተወዳጅ ተመራጭ ከሆኑ ከፍራፍሬ አይነቶች ውስጥ ዋነኛው እንደሆነ ይገለጻል። ይህ ብቻ አይደለም። ሙዝ የሚመገቡ ሰዎች የተለያዩ ህመሞችን፣ ከባድ ሁኔታዎችን የመከላከል አቅማቸው እጅግ በጣም ከፍ ያለ ነው። ቀጥለን ደግሞ ሙዝ የሚያስገኝልን የጤና በረከቶችን ጥቅሙን እንመለከታለን። አንደኛው ከሙዝ የምናገኘው ጥቅም የአንጀት ቁስለትን ይከላከላል። ሁለተኛው የደም ማነስ ችግር ያስወግዳል። ሶስተኛው አእምሮ እንዲነቃቃ ያግዛል። አራተኛው የሰውነት ሙቀትን ለመቆጣጠር ይረዳናል። አምስተኛው የድብርት ስሜትን ያስወግዳል። ስድስተኛው የደም ግፊትን ያስተካክላል። ሰባተኛው ድርቀትን ይከላከላል። ስምንተኛው የወር አበባን ተከትሎ የሚመጣ የስሜት መለዋወጥን ይቀንሳል። የወር አበባን በተመለከተ ባለፈው በፓፓዬ በገለጽኩበት ሰዓት የሚሰማንን በወር አበባ ሰዓት የሚሰማ ህመሞችን እንደሚያስታግስ ተገልጾ ነበር። አሁን ደግሞ የተለያየ የሚፈጠር የስሜት መለዋወጥን ይቀንስልናል ማለት ነው፣ ያስተካክልልናል። እነዚህ እንግዲህ አስደናቂዎቹ የሙዝ የጤና በረከቶች ናቸው። በተጨማሪ አንድ ሙዝ ከሌላ ፍሬ ጋር ስናወዳደረው፣ ለምሳሌ ከአንድ አፕል ጋር ብናወዳደር አንድ ሙዝ በውስጡ የአፕልን 4 እጥፍ ፕሮቲን፣ 2 እጥፍ ካርቦሃይድሬት፣ 3 እጥፍ ሮስፈርስ፣ 5 እጥፍ ቫይታሚን ኤ እንዲሁም ደግሞ አይረን እንዲሁም ከፍተኛ የሆነ ፖታሺየም ይዟል። በጣም የሙዝ ጠቀሜታው የጎላና ጠቃሚ ነው። ሁላችንም ሙዝን በቀን አንዴም ቢሆን ከቤታችን አንጣ ያልኩኝ። ለዛሬ የነበረኝ ፕሮግራም ይህንን ይመስል ነበር። ምንጊዜም ለእናንተ ይጠቅማል እምላቸውን ይዤላችሁ ቀርባለሁ። አብራችሁ ስለቆያችሁ በጣም ከልብ ያመሰግናለሁ። ምንጊዜም ሀሳብ አስተያየታችሁን እየሰጣችሁ ለምታበረታቱኝ ሁሉ ምስጋናዬ ከልቤ ላቅ ያለ ነው። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። ለሌላውን ብናካፍል ይጠቅማል ካላችሁ ሼር አድርጉ። ምስጋናዬን እያቀረብኩኝ ለዛሬ እሰናበታችኋለሁ። በሚቀጥለው በሰፊው እንገናኛለን። መልካም ቆይታ።